ካይረን ይላል አጂ ምን እሺ እንደዚህ እንደ ጎረቤት ልጅ በር ለሚያንቆራጥበት በገዛ ቤት ምን ላድርግ ነው ቤቱ እኮ ገሃነም ሆነብኝ ገሃነም ሆነሽ አቃጠለሽ በላሻ እዚህ ሰይጣን ከነጭፍራው እኮ ነው ያስገባው እዚህ ቤት ውስጥ እኮ አንተ በእናትህ ምንም አትበለኝ በቃ ምንም አትበለኝ ይኸውልህ ለማንኛውም ነው የመጣው ጽናት መጥቻለሁ ስላለችኝ ጽናት መጣለች እንዴ አላያትም ኧረ አላየኋትም እንዴት ታያታለህ እንዲህ የተንቆራጠጥክ በሩን ከነው እንዴት ታያታለህ በእናትህ በቃ አትውቀሰኝ አንተ ነህ እያሳለፍክ ያለሁትን ነገር ምንም አታውቁም እንዳትጠዘጥዘኝ ሲያስጠላ አሁን ክፈትልኝ እና ርግባ ካልሆነ አንኳኳ ነኝ ቁልፍ አልያዝኩም አንኳኳ ተሰጥዘኝ ጽኑም ላይ ናት እንዴት አደርሽ አማንሽ እንዴት አመቱ ምን ነው ጅጉም ይቅርታ ትንሽ ስሜት ነው ችግር የለውም አይደለም መታቀፍ ማመታት ሳለ አይደል ግን ደህና ነሽ አንተ ልጠይቅህ ምን እንደሆነ ነበር ይጠብቅ አላውቅም ግን አንቺ ከኔ የተሻለ ጠንካራ እንደሆንሽ ነው የሚገባው እንዴ ልጠንክር ኪራ መከራው እኮ በዛብኝ አውራኝ እንጂ ጽናት በቃ ከኔ ራቂ እኔ አንቺን ከመጉዳት ውጪ ምንም ልጠቅምሽ አልችልም ምን ኪራ ከልብ ነው ቆይ ጠላኸኝ አልጠላሁሽም ግን ደግሞ በቃ የራስሽን ህይወት ነው እስቲ አይኔን እያየህ አውራኝ ነገርኩሽ አይደል እንዴ በቃ ቆይ ከልብ ነው ምን ሆነ ነው አስታውሰሽ ከሆነ አንቺ ራሱ ነግረሽኝ ነበር እኮ እኔ መቼም እንደማልቀየርና ነገሮችን ከማበላሸት ውጪ መቼም ማስተካከል እንደማልችል ነግረሽኝ ነበር ታዲያው ለምን ታደርቂኛለሽ ጭራሽ አዎ በቃ ሴቶች እንደዚህ ናችሁ የራሳችሁን ሐሳብ እንጂ ሰው የሚላችሁን ነገር ተረታችሁ አታውቁም እኔ ከዚህ በላይ እውነቱን እንደወተት ልግትሽ አልችልም ኪራ ከልብ ነው እሺ ስርቅ ለምን ቀረብከኝ ቆይ አሁን ደግሞ ስቀርብ ትርቀኛለህ ለምን ቆይ የኔ ህይወት መቀለጃክ ነው ኪራ ቆይ ምን እንደሆነ ነው የምትፈልገው እንዴ ምን በድዬ ነው ቆይ ጽናት በቃ እውነቱን ተቀበል የትኛውን እውነት ልቀበል እንዴ ትላንትና ወደድኩሽ አፈቀርኩሽ ልሞትልሽ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽም በቃሽኝ ሲለኝ ምን ብዬ ልቀበል በቃ መስሎኝ ነበራ ለምን አትረጂኝ መስሎኝ ምን ማለት ነው ቆይ ለኔ ያለ ፍቅር አለቀ እንዴ አዎ ላንቺ ያለኝ ፍቅር አልቋል ምን ኪራ ፍቅራችን የውረት ነበር ማለት ነው እንዴ